ጉልበት ይሆናል ጌታ አይዞባይ ወገን ደራሽ የምስኪኖች አለኝታ በምድር ላይ ለተገፋው አስተዋሽም ለሌለው ሮሮ ነው ኢየሱስ መጠጊያ አምባ ይሆናል የሐዘን ማቁን ቀዶ እንባንም ከዓይን አብሶ ታሪክን ይለውጣል ዳግም በክብር ያቆማል ይረዳል ይደግፋል ጉልበት ይሆናል ጌታ አይዞባይ ወገን ደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበት ይሆናል ጌታ አይዞባይ ወገን ደራሽ የምስኪኖች አለኝታ ሰብሳቢ ነው እረኛ ለሆነው መጻተኛ ሁሉንም እንዳመሉ በእቅፉ ይይዛል አይቶ መች ያስችለዋል ተጠግቶም ይረዳል እንደሱ ያለ ቸር ወዳጅ ከየት ይገኛል ይረዳል ይደግፋል ጉልበት ይሆናል ጌታ አይዞባይ ወገን ደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበት ይሆናል ኢየሱስ አይዞባይ ወገን ደራሽ የምስኪኖች አለኝታ ትልቅ ነው ትንሽ አይል ሁሉንም በአንድ ይወዳል ፍቅር ነው ኢየሱስ መቼ ሰውን ይለያል እርዳታውን ፈልጎ እርሱን ለተማጸነው ታማኝ ነው የኔ ጌታ የሚያጽናና መልስ አለው ይረዳል ይደግፋል ጉልበት ይሆናል ጌታ ሃሌሉያ ክብር ለእግዚአብሔር ይሁን እውነት ይረዳል ያግዛል ያቆማል ያጽናናል ያሻግራል ክብር ሁሉ ለእግዚአብሔር ይሁን አልጽናና ያልሽ ነፍስ መጽናናት ያቃተሽ ከችግርሽ የተነሳ ከሐዘን የተነሳ ከመጎሳቀል የተነሳ ከእጦት የተነሳ ከህመም የተነሳ ከመገፋት የተነሳ ከመጠላት የተነሳ ብዙ ነገሮች የከበቡሽና የከበበ ነፍስ ብትኖር ብቸኛው እግዚአብሔር ይረዳል መርዳት ብቻ ያግዛል ማገዝ ብቻ ያጽናናል ይደግፋል ወዳጅ ይሆናል የምስኪኖች አምላክ አለንታ ተጠጋ ወደ ጌታ የሚያስጨንቁ በዚህ ምድር ላይ ብዙ ነገሮች እንኳን ቢኖሩ እንኳን እውነተኛ አምላክ ብትደገፊ እውነት እሱ ያጽናናል ማጽናናት ብቻ አይደለም ያቆማል ማቆም ብቻ ደግሞ አይደለም ይረዳል እኔ በራሴ አይቻለሁ ሃሌሉያ ይረዳል እግዚአብሔር ሃሌሉያ ረዳኝ እግዚአብሔር እኔን የረዳኝ እግዚአብሔር እንድረዳ ከፈለክ እውነተኛ አምላክ በምንም ነገር የማይስተካከል በምንም ነገር የማይሸቃቀጥ ተስፋ አድርገው እግዚአብሔርን ተስፋ የሚያደርጉ እነሱ አያፍሩም ይላል ቃሉ እኔ አላፈርኩም ረዳኝ አገዘኝ አቆመኝ መራኝ ሃሌሉያ እኔ ያለኝን ደስታ አንተ እንድኖር ከፈለክ ተማመን በጌታ
ነገር በዚህ ዓለም ላይ የሚያስለቅሱ የሚያስቸግሩ ቢኖሩ እንኳን የሚያስለቅስ የሚያስቸግር ቢኖሩ እንኳን ቆም፣ ተመልከት፣ አስተውል። በማስተዋል በጥበብ ውስጥ ሁንና ራስን ፈልግ። በዚች ምድር ላይ ምን ይዤ እሄዳለሁ? ከዚች ምድር ላይ ተጭኖልሽ ይዘሽ የምትሄጂ አንዳች ነገር የለም። እግዚአብሔር ስለ እናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በሱ ላይ ጣሉ ይላል መጽሐፍ ቅዱስ። እግዚአብሔር ስለማን ያስባል? እግዚአብሔር ስለ እናንተ ያስባልና። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ስለማን ያስባል? ስለ እናንተ። እግዚአብሔር ስለ አንቺ ያስባልና የሚያስጨንቅሽን ነገር ሁሉ በሱ ላይ ጣይ። ደግሞ እንደዚህ ይላል፣ ከፍ ያለው ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ዝቅ አድርጉ። ምን ትላላችሁ? ከፍ ትላላችሁ ይላል። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ወደ ከፍታ ለማለፍ ለመሻገር አልፎ ለመሄድ ዝቅ ማለት ጌታ ለዘላለም ይባረክ። ዝቅ ብላችሁ ጌታን ከጠበቃችሁ፣ ዝቅ ብላችሁ ለጌታ ከተገዛችሁ፣ እውነት ነው መሻገር ለእናንተ ይሆናል። አልፎ መሄድ ለእናንተ ይሆናል። ከሚያስጨንቃችሁ ነገር ሁሉ፣ ከሚያሳዝናችሁ ነገር ሁሉ ውጡና እውነተኛ አምላክን ተማመኑ። ተስፋ አድርጉት። ወደ እሱ ጠጋ በሉ። ተጠጊ ወደ ጌታሽ። የሚያስጨንቅ መቼ ይጠፋል? የሚያስለቅስ መቼ ይጠፋል? የሚያስቸግር በዚህ ምድር ላይ መች ጠፍቶ ያውቃል? የሚያስለቅስሽ መች ጠፍቶ ያውቃል? ግን አንድ ነገር ልንገርሽ፣ በዚህ ዓለም ሳላችሁ መከራ አለባችሁ ተብሎ በእግዚአብሔር ቃል ላይ ተጽፏል እንጂ ተደስተሽ እየዘለሽ እንዴት ትኖራለሽ አልተባለም። ልንገራችሁ፣ በዚህ ዓለም ላይ ምቹ የትኛውም መንገድ ላይ ምቹ የሚያስቅ የሚያዘልል ሊሞላ ይችላል፣ ግን ህይወት ሊሆን አይችልም። እያለቀስ እየተፈተሽ ቆመሽ ጌታ ስትጠብቂ ህይወት ይቀጥላል። ህይወት ይቀጥላል ወደፊት። ህይወት እውነተኛ ህይወት፣ ሃሌሉያ! ህይወት ከጌታ ጋር መኖር የዘላለም ህይወት አለው ኢየሱስ ክርስቶስ። ብቻውን ያኖራል። ወዳጅ ይሆናል፣ አባት ይሆናል፣ መሪ ይሆናል፣ ጓደኛ ይሆናል፣ አጽናኝ ይሆናል፣ ያቆማል፣ ይረዳል። ተማመኝ በጌታ፣ ተደገፊ በጌታ፣ ተደገፍ በጌታ፣ ተማመን በጌታ። ለጌታ ኑርለት። እግዚአብሔርን እየፈራ ኑርለት። እግዚአብሔር አምላክ ይባርካችሁ። ተባረኩ። ጸጋውን ያብዛላችሁ። ሻሎም